እሺ የተከበሩ የለጋምቦ ወረዳ አስተዳዳሪ፣ የተከበሩ የአቀስታ ከተማ ከንቲባ፣ የተከበራችሁ የአቀስታ የለጋምቦ ወረዳ ሴንተር መስሪያ ቤት ሰራተኞች በሙሉ፣ የተከበራችሁ የቀበሌ ሊቀመናብርትና የስብሰባው ታዳሚዎች እንኳን ለ2018 አዲስ ዓመት ከህዳሴው ግድብ ምርቃት ጋር አብሮ ስላገናኘን ከፍተኛ ደስታ ተሰብስቦኛል። ደስ ይበላችሁ። እሺ ከዚህ በመቀጠል ያዘጋጀኋትን ጽሑፍም እንዲያሰማ ስለተፈቀደልኝ ደስ እያለኝ የጥፏ መጀመሪያ አባይ ልጠይቅህ ወየት ትሄዳለህ? አፈርን የሚያህል የሰው ንብረት ዘርፈህ የሀገራችን ዋልታ የሁሉም ተፋሰስ ይበቃሃል አባይ እንግዲህ ተመለስ። ያለፉት መሪዎች እያዩኝ ዝም ብለው ምን ነው ባንተ ጊዜ መለስ ባለግነው በል ፍቀድልኝና አንድ ጊዜ ላስረዳ። እንዲህ ሆኖ አይደለም ወዲያጅ የሚካዲያ የኢትዮጵያን አፈር ጠራርገህ ሶስት ጊዜ እንዲበላ ህዝቤን አገኝተህ ህዲህ በሰው ሀገር ህልውና ሰርተህ አታፍርም አባይ ፍቃድ መጠየቅህ? እሺ እንግዲያውስ እሺ ይቅርታ ብያለሁ። ለካም ጥፋቴ ነው። ጥፋተኛም በሆን ሰው አጥቼ እኮ ነው። የግብፅ በረሃ የሱያን ተራራ አባይ ወይ ቀረህ እያለ ቢጣራ አራት አየንቁረኝ አልገኝም እኔ አቂቶኛል ጀግና ተለይ ነው ባለወኔ 110 ሚሊዮን ሰራዊት ያለው ነው። መንገዱን ዘግቶታል፣ ማንም አልበገረው። 110 ሚሊዮን እንዲያደርገው ግድግዳ የት ነው የሚገኘው ጀግና ተኔ ወዲያ? ይመስልሃል አሁን እኔን የሚጎዳ? የግብፅ በረሃ ልንገርህ በረሃት እዋጋለሁ እያልክ ጉርህን ተመንዛት ውሃ ጠማኝ ብለህ በሰላም ብትነግረኝ እልክልህ ነበር እኮ መልቼ ሲተርፈኝ ጀማል በጨርቁ በልብስ ውስጥ ማስገባት። እሺ ይመስልሃል አሁን እኔን የሚጎዳ? የግብፅ በረሃ ልንገርህ በረሃት እዋጋለሁ እያልኩ ጉርህን ተመንዛት ውሃ ጠማኝ ብለህ በሰላም ብትነግረኝ እልክልህ ነበር ሞልቼ ሲተርፈኝ አንተም ባገለገልኩኝ ለብዙ ሺህ ዓመታት ይኸው ተከሰስኩኛ ልገባው እህል ቤት ከሱ ለማዕረቡ ልንገርህ ምልክት መጋቢት 24 በ2003 መሰረት ድንጋዩን መለስ የጣለለት ተቆጥሮ አይዘለቅ መቼም ያበሳ የከሰሰኛ አዞ ጠበቃው ማሳ ፍርድ ቤቱ ዘንድሮ ዘበኛው አንበሳ ይኸው ተወሰነብኛ ልከፍል ነው ካሳ። ከምስራቁ ሐረር እስከ ምዕራብ ጎንደር ከደቡብ ኦሮሚያ ሰሜን ምስራቅ አፋር ተሰሜንም ትግራይ መሃል ሸዋ ወሎ ላስታ ላሊበላ ጃማና ዴቦሮ ደቡብ ምዕራብ ጎጃም አሩሲና ባሌ አላባ ጥምባሮ እንዲሁም ሶማሌ ደቡብ ምስራቅ ከፋ ድሬዳዋ ኦሞ ጅጅጋና አኝዋክ እንዲሁም ሲያሞ ቤኒሻንጉል ክልል ጋምቤላ ኦሮሞ ተሰባሰበና የዚህ ሁላ ምሁር ጤና ሰራተኛ ነርስ አልቀረ ዶክተር ተማሪ አስተማሪ ገበሬና ሹፌር መንግስት ሰራተኛው እንዲሁም ወታደር ነጋዴ ባይለቱ አየሩን የሚያበር ባንክ ሰራተኛ ዶላር የሚቆጥር የቀን ሰራተኛ አልቀረም ወዛደር ይሄ ሁላ ሆኖ ባንዲ ሲመካከል የስብሰባው መሪ አቶ መለስ ነበር። በጣም ተሟሟቀ ነገሩ ከበደ። መለስ በበኩሉ ወስኖብህ ሄደ ኃይሌ ተተክቶ ሰጠኝ ለኃይለኛ ለሴቱም ለወንዱም ለኢትዮጵያ አርበኛ መንገዱን ዘጋብኝ አርጎ በግንብኛ ቤኒሻንጉል ክልል ጉራ ላይ ሊያስተኛ አብይ አስፈረመኛ ኢትዮጵያ ላለማት ኃይል እያመነጨሁ 5.15 ሜጋዋት ኢትዮጵያን በሙሉ ላንጠቀጥቅባት ተንቅልፍ ያስናቃ ጎሽ ሲቀድ ጧት ስሜን ሲሰይመው አብይን ሰማሁት። ተንግዲህ በኋላ ተብያለሁ ንጋት እድሜ ለሰጠው ሰው ለታደለ ሀያት ለማየት ያብቃችሁ ይህንን የልማት ይላችኋል አባይ የኢትዮጵያ ገናና ይዘከራል ገና የኢትዮጵያ ዝና ለህዳሴው ግድብ ቦንድ የገዛችሁ ይኖራል ዘላለም ሕያው ነው ታሪካችሁ ይኖራል ዘላለም ሕያው ነው ታሪካችሁ። አባይን ገድባ ኢትዮጵያ ተለማች እምቅ ሀብቷን ሁላ ነዳጅ ታወጣለች የኛ ሀያል ቀርቶ ሀያል ትሆናለች ንግሯም ይደርሳል እያሉ ሰግተዋል እኛን ለመበተን በይፋ አቅደዋል።
ስራው ተጠናቆ ግድቡም አለቀ። ጳጉሜ 4 ቀን በይፋ ተመረቀ። ከእንግዲህ በኋላ ኑክሌሩን ታጠቀ። ከእንግዲህ በኋላ ኑክሌሩን ታጠቀ። ሱያን ተሰብስቦ የውጭ ሀገር ባንዲያ ይፈንዲያ ያላለ እኮ ለራሱ ይፈንዲያ ይፈንዲያ ያላለ ለራሱ ይፈንዲያ